ሰው የሚመስለው ሴክስ ስላደረገ ብቻ የሚያረግዝ ነው። አንዳንዱ እኮ 3 ወር ሞክሮ በቃ ጉድፈላ የሚሉ ነው። ትዳር ሁሉ የሚፈርስበት ጊዜ አለ በዛ የተነሳ። ምክንያቱም ኤቭሪቲንግ አራውንድ በመውለድ ላይ ስለሆነ ትኩረት የሚሆኑ። ወደ አሜሪካ ከመሄዴ በፊት የቅርብ የሆነ ሰው ስትራግል ሲያደርግ አይቻለው እና ሳይናገሩ የተለያየ ሀገር ሄደው ሞክረው ኤቭሪቲንግ እምቢ ብሏቸው ከዛ በኋላ ቻይኒዝ ሜዲሲን ደግሞ ሲፈልግ አኩፓንቸር ስትፈልግ ምናምን ትዝ ይለኛል። መውለድን ስናስብ በዛ ሂደት ውስጥ ስንሄድ ምንድን ነው ማንረዳው? አንድ ታካሚ ሲመጣ ራሱም ይመመው ሆዱንም ይመመው ኢንተርናል የሚባሉ ኬዞች ይዞ ሲመጣ ሁሉ ሰውነቱን ይመለከተናል። ፈርቲሊቲም እንደዚህ ነው። ፈረንጇም ኢትዮጵያዊቷም እድሜ ተብላ ትመጣለች። ምን ይመስልሻል ችግሩ? በቃ በእድሜ ነው አትልሻለሽ። ኖ እድሜ አንድ ፋክተር ነው ሊሆን የሚችለው። መውለድ አቃቴም ብላ የምታስብ አንድ ሴት የምታሳያቸው ስሜቶች አሉ። አንቺ ጋር ስትመጣና ወይም ደግሞ አብረውም ባልና ሚስትም ሲመጡና ስሜታቸው ምን ይመስላል? የማይነገር የሚደበቅ ነገር ነው። በተለይ ሴቷ ልጁን የምትሸከመው እሷ ስለሆነች ይመስለኛል ከእሷ ጋር ነው እንትን የሚሉት። ጥናት እንግዲህ 50-50 አስተዋጽኦ አላቸው ለመውለድ ችግሩ። ጀስት 50% እሷ ብቻ ልትወስድ ትችላለች ወይ እሱ ብቻ ሊሆን ይችላል። አናዘር ግን ኢኳሊ ሁለቱም ኮንትሪቢዩት ሊያደርጉ ይችላሉ። ከምናምን አመት በኋላ ዊሽ አይ ዲድ ዳት የምላቸው ኬዞች ይመጣሉ። በጣም ብዙ አመት የተለያየ ሀገር ሄዳ ብዙ ሰፕሊመንት ወስዳ ኸርባሉን ወስዳ ፌል አድርጋ ከሆነ አመት በኋላ ልጅ አዶፕት አድርጋ ልታሳየኝ ስትመጣ ጀስት ኢሞሽናሊ ሺዝ ኤ ስትሮንግ ወመን። ውስጧ የቀረ መጥፎ ስሜት የለም። ቢካዝ የተቀመጠላትን ኦፕሽን ሁሉ ተጠቅማለች። እና ሰላም እንዴት ናችሁ? ዛሬ በግሬትነስ ሾው ዶክተር ሰብለ አብራናለች። የትራዲሽናል ቻይኒዝ ሜዲሲን ሐኪም ናት። ከመውለድ ጋር ስለሚያያዙ የተለያዩ ችግሮችና መፍትሄዎቻቸው እናነሳለን። ዶክተር እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ወደ ከመውለድ ጋር ከፈርቲሊቲ ጋር የተያያዘ ስራ እንዴት ገባሽ? እውነቱን ለመናገር አስቤው አይደለም። መግቢያሽ ላይ እንዳልሽው የቻይና ባህላዊ ሕክምና ላጠና ነው የሄድኩት። እንግዲህ አይ ቲንክ ሰርድ ይር ያለው 3ኛ ዓመት ያለው ይመስለኛል። እንትኖች ይመጣሉ፣ የተለያዩ ኦርጋናይዜሽኖች ይመጣሉ የራሳቸው ቦርድ ያላቸውና ስፔሻላይዝ እንድናደርግ ኢንካሬጅ የሚያደርጉ እንትኖች ነበሩና ኦልሬዲ እኔ ወደ ኢትዮጵያ ወደ አሜሪካ ከመሄዴ በፊት ትንሽ ኤክስፖዠር ያለኝ የቅርብ የሆነ ሰው ስትራግል ሲያደርግ አይቻለው እና ሳይናገሩ የተለያየ ሀገር ሄደው ሞክረው በቃ ኤቭሪቲንግ እምቢ ብሏቸው ከዛ በኋላ ቻይኒዝ ሜዲሲን ደግሞ ሲፈልግ አኩፓንቸር ስትፈልግ ምናምን ትዝ ይለኛል እና አብረን ስንፈልግ። ስለዚህ እኔ በተፈጥሮ ምን አለ መሰለሽ ቫሊዩ አድ በማድረግ አምናለሁ። ያለን ነገር ተመልሶ በማድረግ አላምንም። ምክንያቱም ኢፍ አም ኖት ኮንትሪቢዩት የማደርገው ነገር ከሌለ ሁሉም የሚሰራውን መስራት ምን ጥቅም አለው? እና ያንን ኤክስፖዠር ሳገኝ ትዝ ያለኝ አገር ቤት የነበረውን ነገር ነው እና ዋይ ኖት። ሁለተኛ ነገር ደግሞ ካሉት ስፔሻሊቲዎች ውስጥ ብዙ ሴኒየሮቻችን የሚሰሩት ኤሪያ ይሄ ነበር እና አንድ ነገር ብዙ ማወቅ ከፈለኩኝ እንግዲህ እኔ አሜሪካ ነው ትሬን የተደረኩት እና ሞር ትሬኒንግ ላገኝበት የምችለው ኤሪያ ከፈርቲሊቲ ጋር የተያያዘ ነው እና እኔ ስኮላርሺፕ ተማሪ ስለነበርኩኝ የፈለግሽውን ተማሪ ተብዬ ነው የተለቀኩት እና ኮንቲኒንግ ኤዱኬሽን ዝም ብዬ ወስዳለሁ እና አንድ ፔን ላይ ሁለተኛ ፈርቲሊቲ ላይ ነበር ኮንቲኒንግ ኤዱኬሽን እንትን ምለው የነበረው። ሰው ዴስፐሬት ሆኖ ብዙ የሚፈልገውም ኤሪያ ስለነበረ እኔም ዳት ማች ኢንተረስቱ እንዲያድርብኝ ያደረገው ኒዶ አለ ከሚለው አንጻር ነው የመሰለኝና ኦፖርቹኒቲው ስለነበረ የሁለቱን ትመርጭ ሞር ወደዛ ኤሪያ ላይ እንትን እንዳደርግ አደረገኝ። ግን ኢትዮጵያ ውስጥ ግን ያው እንደ ጄኔራል ፕራክቲሽነር ነው እንትን ፕራክቲስ ማደርገው። ምንድነው አሁን እንግዲህ መውለድን ስናስብ ወይም በዛ ሂደት ውስጥ ስንሄድ ምንድነው ማንረዳው ወይም በትክክለኛው መንገድ ያልገባን ነገር ምንድነው? ሚስኮንሴፕሽን የምትዩ ማለት ነው። እንግዲህ ሁሉም ነገር ላስም የምችለው እኔ ከተማርኩበት አንግል ነው። የኔ የሕክምና እሳቤ ሲስተም ሜዲሲን ነው። ሲስተም ሜዲሲን ማለት አንድ ታካሚ ሲመጣ ራሱም ይመመው ሆዱንም ይመመው
ኢንተርናል የሚባሉ ኬዞች ይዞ ሲመጣ ሁሉ ሰውነቱን ይመለከተናል። ምክንያቱም ሰውነት ኢንተርኮኔክትድ የሆነ ሜካኒዝም ነው ያለው። የአንዱ ችግር አንዳንዴ ችግሩ ሌላ ቦታ ሊሆን ይችላል ማኒፌስት የሚያደርገው እና ፈርቲሊቲም እንደዚህ ነው። ሰው የሚመስለው ኢንፈርቲሊቲ ማለት ደግሞ የመውለድ ችግር ማለት ከሪፕሮዳክቲቭ ሄልዙ ጋር ብቻ እንትን ሊሚትድ የሆነ ነው የሚመስለው እና ሄልዙ ጄኔራል ሄልዙ ትዝ አይለውም። አንዳንዴ ስንጠይቃቸውም ለምንድን ነው ይህንን አድርግ ያለው ዲስሚስ ያደርግሻል ታካሚ። ይህን ተብያለው ስለዚህ ጤና ነኝ። ግን ፊገራውት አርጊው ሌላውን ነገር ስትጠይቂያቸው ጊዜያቸውን የሚያጠፉ ሁሉም ይመስላቸዋል። እና ሰውነት ግን እንደዛ አይሰራም። አትሊስት በእኛ ሀሳቤ ኤቪደንስ ቤስድ በሆነው ፈንክሽናል ሜዲሲንም በቻይኒዝ ሜዲሲንም ማለት ነው። ሁለተኛ ነገር ደግሞ እንደ ችግሩ ጊዜ ይፈጃል። ሰው የሚመስለው ነገር እንቁላል ማለት እንቁላል ችግር አለብኝ ብላ ብትመጣ እንቁላል ዛሬ ስላለችኝ ዛሬ የሚስተካከል ነገር አለ። ኢንቨስትመንት ነው። ኢንቨስትመንቱ ደግሞ ጊዜ ይፈጃል ነው። ሌላቸዋለው የፈርቲሊቲ ትሪትመንት ማራቶን ነው መሆን ያለበት፣ ስፕሪንት መሆን የለበትም። ጊዜ ይፈጃል። እንደ ችግሩና እንደ ኮምፕሌክሲቲው እንትን ጊዜ ይፈጃል። ጊዜ ከሌላችሁ ምንም ልፈጥር አልችልም። በተለይ ኮምፕሌክስ የሆነ እንትን ይዘው ሲመጡ ማለት ነው። ሌላውኛው ደግሞ በጣም ፊክሴትድ የሆነ ዲያግኖስ ይዘው ይመጣሉ። አንኤክስፕሌንድ ኢንፈርቲሊቲ የሚል እንደዚህ የሚባል ነገር የለም ስላቸው አያምኑኝም። አንኤክስፕሌንድ ኢንፈርቲሊቲ ማለት አላቀውም ማለት ነው። መልሱ ችግሩ አሁን ባለው ሳይንስ እኛ ያለንበት ቦታ ላይ ዲስከቨር ስላላደረግ ነው አንኤክስፕሌንድ ብለናል። ይሄ ማለት ግን መልስ የለም ማለት የተባሉ ሰዎች ሆኖ ስላየው ማለት ነው። ትክክለኛውን መንገድን ተጠቅመሽ የተማርሻቸውን ነገሮች ሁሉ አፕላይ ካደረግሻቸው ኢትዮጵያ ውስጥ ላይኖሩ ይችላሉ። አንድ ነገር የለም ማለት ግን አናቀውም፣ አሁን ባለን እንትን አናቀውም እንጂ መልሱ አይታወቅም ማለት አይደለም። እና ደንዲል አድርገውት ይመጣሉ አንኤክስፕሌንድ ኢንፈርቲሊቲ። ሌላው ደግሞ እንደ መጨረሻ ጎል ይዘውት የሚመጡት ነገር ኤጅ እድሜዋን በጣም ታምንበታለች። አንደኛ ምንድነው ዲስኢምፓወር ነው የሚያደርገው። እድሜ ተብያለሁ። ፈረንጇም ኢትዮጵያዊቷም እድሜ ተብላ ትመጣለች። ለምን ይመስልሻል ችግሩ? በቃ በእድሜ ነው አትልሻለሽ። ኖ እድሜ አንድ ፋክተር ነው ሊሆን የሚችለው፣ ግን ሌላ እንደ ኮንቴክስት ያስፈልገዋል እንጂ እድሜው ማለት ችግርም አቅልሎ እንትን ማለት ነው። እንዳሰሩበት ያደርጋቸዋል። ሁሌ ላለው 25 ዓመትና 35 ብትሉኝ 35 ጤንነቷን የጠበቀሽ ካለች ከ25ቷ በተሻለ ሁኔታ ፈርታይል ልትሆን ትችላለች። እና እድሜን እንትን አታድርጉት፣ የሆነ ትልቅ ባሪየር አታርጉት። ኤክስፕሎር የሚደረጉ ብዙ ነገሮች ስላሉና አንዳንዴ ከኔ ያነሰ እድሜ ታካሚ ይመጡና በጣም ኢሬጉላር የሆነ ፔሪየድ ምናምን ይዘው ይመጡና እድሜ ልንገራችሁ እላችኋለሁ። ፔሪየድ ኢሬጉላር ነው። እድሜ እንትኑን አላገደውም። ላይፍ ስታይሌ ነው እንትን የሚለውና ይሄ ላይፍ ስታይል ነገር ትንሽ ብዙ ስላልተሰራበትም እንትን አይሉም። እና ትንሽ ፖዘቲቭ የሆነ ሆፕ የምሰጣቸው ከዛ አንጻር ነው። የስ መሰራት አለበት፣ የሚሰራ ብዙ ነገር አለ። ሲምፕሊፋይ እያደረግኩት አይደለም የሚሰራውን ነገር ግን የሆነ እንደ ይሄ ደንዲል የሚባለው ዴዲንድ እንደሚሉት ነገር እድሜን እንትን ይሉትና በቃ በእድሜ ምክንያት ነው። ግን እኔ በጣም ብዙ አመት ሞክራ መስተካከል ያለበት ስለተስተካከለ እድሜዋ ከሄደ በኋላ የወለደሽ እንትን አውቃለሁ። ስለዚህ እድሜን እንደ እንትን ፊክሴትድ የሆነ እንትን ሲሰጧቸው አትመኑ። የስ አንድ ፋክተር ነው፣ ግን እሱ ለብቻው እንትን ሊሆን አይችልም የሚለውን ነገር እሱ አይ ቲንክ ትልቁ ሚስኮንሰፕሽን እነዚህ ኤሪያ ላይ ነው ብዬ ነው የማስበው። አሁን እንግዲህ መውለድ አቃቴም ብላ የምታስብ አንድ ሴት የምታሳያቸው ስሜቶች አሉ አንቺ ጋር ስትመጣና ወይም ደግሞ አብረውም ባልና ሚስትም ሲመጡና ስሜታቸው ምን ይመስላል? ስለ ንቦናው የምትይው ነው። ስለ ንቦናው ከባድ ነው እንዳልኩሽ። ይሄ የኢትዮጵያ ችግር አይደለም፣ የመላው
የትኛውም ዓለም ያለው ችግር ነው አትሊስት ግሩፕ ውስጥ ስላለው ማለት ነው። እና ታቡ ምንድን ነው በአማርኛ የማይነገር የሚደበቅ ነገር ነው። በተለይ ሴቷ ወንዶቹ ብዙን ጊዜ እንትን ናቸው የዚህን ያህል ፐርሰናላይዝ አያደርጉትም ያየሁት ነገር። ሴቶቹ ግን አይ ቲንክ ያው ልጁን የምትሸከመው እሷ ስለሆነች ይመስለኛል ከእሷ ጋር ነው እንትን የሚሉት። በቅርብ ከሆነ ሰው ጋር እያወራው ነበር እና አንደኛ ይመስለኛል ትምህርት ቤት እያለን አልተማርንም፣ ስነ ልቦናችንን አላዘጋጀነውም። ሰው የሚመስለው ሴክስ ስላደረገ ብቻ የሚያረግዝ ነው እና አይምሯችንን ስላላዘጋጀ ነው ካታስትሮፋይዝ ያደርገዋል እንትኑን ችግር ሲመጣ። አንዳንዱ እኮ 3 ወር ሞክሮ በቃ ጉድፈላ የሚሉ እንትኖች ሁሉ አሉ የመጀመሪያ ጊዜያቸው ሆኖ በጆርኒው ማለት ነው። እና አንደኛ የሚያጋጥሙኝ ሴቶች ማለት ነው አንደኛው ከልጅነት ጀምሮ አሻንጉልት እንትን እያልኩኝ እያጫወትኩ አድጌ ያለው ዳስ ማይ ዴስቲኒ እናት መሆን this is my destiny ብዬ ኖር ያለውና I was not prepared ላይ አትች የሚለው እንትን ሲመጣ ያው ትልቅ መርዶ ነው የሚሆነውና ያንን ሼኮፍ አድርጎ እንደ ማንኛውም ችግር ሜዲካል ኮንዲሽን ነው የሚለው ነገር ስላልተማርን አይ ቲንክ አይደንቲቲ ጋር ከማንነት ጋር ኢንተርዋይን ስላደረግ ነው ካለም ወለዱ በላይ ከዓለም አልችልም የሚለው እንትን ከጀርባ የምትናገረው እንትኖች የምትሰጣቸው ሚኒንጎች ቶርቸር ነው የሚያረጋት። በተለይ እንትና ትዳር ሁሉ የሚፈርስበት ጊዜ አለ በዛ የተነሳ። ምክንያቱም ኤቭሪቲንግ አራውንድ በመውለድ ላይ ስለሆነ ትኩረት የሚሆነውና ላይፋቸው ሴክስ ራሱ ስራ ነው የሚሆነው። የኦቭሌሽን ታይም ተጠብቃ ምናምን ሲደረግና የተፋቱ ሰዎች አሉ በዛ የተነሳ። ትልቁ ነገር ልክ ሜንታል ሄልዝ በተሻለ ሁኔታ አሁን ሴሌብሪቲው ሁሉም ሲያወራ አንድ ነገር ደጋግሞ እንትን ሲሆን ከንትኑ ራሳችንን ማራቅ እንጀምራለን ከችግሩና እኔ እንደዚህ ባይንድ ካደረግነው this is me እኔ እንደዚህ ነኝ የሚል ሚኒንግ ስለሚሰጠው ስነ ልቦና ላይ ትልቅ ጫና እንትን ይላል። ሜዲካል ኮንዲሽን ነው። ስኳር አለብኝ ደም ግፊት አለብኝ እንደሚለው ይሄ ችግር አለብኝ ብሎ እንደዛ አይነት እንትኖች አሉ አጋጥመውኛል። በቀጥታ ይሰራሉ ከዛ በኋላ ሆነ ካልሆነ ሌላ አቬኒው እንትን የሚሉ እነዛ ሰዎች የስነ ልቦና እንትናቸው ምንድነው ጠንካራ ነው። ይሄ ኔጌቲቭ እንትን የለውም ስቶሪ የለውም ከችግሩ ጋርና አንደኛ ትልቁ እንትን የስነ ልቦና እንትንን ታቡ መሆኑ ደጋግሞስ አለመወራቱ በጣም በቅርብ እኮ ነው ኢንፈርቲሊቲ አይቪኤፍ ሴንተር ተብሎ ራሱ መወራት የጀመረውና መወራት አለበት። ደጋግሞ በተወራ ቁጥር ችግሩ ያለባቸው ሰዎች መተው ፊት ለፊት ማውራት ሲጀምሩ it becomes normalize ምንም ነገር በንግግር ነውና ያ ውይይት በበዛ ቁጥር አይ ቲንክ ኖርማላይዝድ ይሆናል ብዬ እንትን እላለሁ። አዚስ ፖይንት ግን ስቲል ኦልሞስት ኢኮኖሚካሊ ትልቅ እንትን ውስጥ የሚገቡ ልጅ ለማምጣት ኢቭን እኮ ጤነኛ ልጅ የሚለው እንትን ትዝም አይላትም። በቃ ልጅ በባሌም በጎባም ብሎ ልጅ ይምጣ ነው። እኔ እላቸዋለሁ አንዳንዴ ትራውማ ቻይልድ ትራውማ ያለባቸው እናቶች ይመጣሉና አንቺ ያንቺን ችግርን በቃ ኮፒ ኤንድ ፔስት ነው የምታስተላልፊው። አትሊስት ቴራፒ እንኳን አድርጌ ልጅ ለመወለድ ፋይናንሻል ብቻ አይደለም የሚያስፈልገው የአእምሮ ብስለትም ያስፈልገዋል። ካለበዛ ኮፒ ኤንድ ፔስት ነው። ያንቺ ጄነራል ሄልዝ እንትን ካልሆነ ጤናማ ልጅ የሚለው ነገር ላይመጣ ይችላል። ሁሉ ነገር ፊት ለፊት የሚታይ ብቻ ችግር አይደለም። የስነ ልቦና ችግር ሊመጣ ይችላል። ኒውሮ ዲቨሎፕመንታል ዲስኦርደሮች ችግር ሊመጡ ይችላሉ። ይሄ ነገር ሁሉ መፈታት አለበት እንጂ ልጅ ብቻ ጎል መሆን የለበትም ጤናማ ልጅ የሚለውም ነገርና ገና ነው ብዙ መሰራት አለበት ብዬ ነው የማስበው። ወደ አኩፓንቸር እንምጣና ምንድነው አንደኛ ያው በደንብ የምናውቀው ነገር ስላልሆነ እንዴት ነው የሚያግዘው?
እኔ የቻይና ባህላዊ ሐኪም ነኝ። ይሄ ማለት አኩፓንቸር ብቻ የለም የምሰራው፣ ኸርባል እሰራለሁ፣ ዳይት እሰራለሁ፣ ኒውትሪሽን እሰራለሁ፣ ላይፍ ስታይል እሰራለሁ፣ ሰፕሊመንት ወይ ኒውትሪሽናል ሰፕሊመንቶች እሰራለሁ። አኩፓንቸር አንዱ ነው። ኢትዮጵያ ውስጥ ያለው ሪሶርስ አንዱ አኩፓንቸር ነው እና የቻይና ባህላዊ ሕክምና አንዱ ዘርፍ ነው። አኩፓንቸር ትልቁ እንትን ብዙ ሪሰርች የተሰራበት እንትን ስትረስ ላይ ነው። እንደምታውቂው እንግዲህ የፈርቲሊቲ ጆርኒ ራሱን የቻለ በጣም ስትረስፉል የሆነ ጆርኒ ነው እና በዛ ጆርኒ ውስጥ ኮርቲዞል እንትን በጣም ስፓይክ ይጨምራል። የወር አበባዋ ሁሉ ሊዛባ ይችላል። እንቅልፏ ላተኛ ትችላለች። አንዛይቲ ሊላት ይችላል። ያ ሁሉ ነገር ራሱን የቻለ ጫና አለው እና አንደኛ እሱ ነው። በፈርቲሊቲ ወይ በአይቪኤፍ ፕሮሲጀር ላይ ደግሞ አንዱ ለኢምፕላንቴሽን አይዶ ነው በአማርኛ ምን እንደሆነ ጽንሱ ረግቶ እንዲቀመጥ ከሚያስቸግሩት ነገሮች አንዱ ውስጥ የስትረስ ሆርሞን ነው፣ ኮርቲዞል ነው እና በአይቪኤፍ ጊዜ ከሚፈለጉት ነገሮች አንዱ ኢሞሽኗን ስታብላይዝ ማድረግ ነው። ፕሮሲጀሩ ራሱ በጣም እንትን ሀስል የበዛው ስለሆነ ማለት ነው። ሁለተኛ ነገር ደግሞ ሆርሞን ላይ በጣም ብዙ ሪሰርች ተሰርቷል እና የሴክስ ሆርሞን በጣም ለሰውነታችን ፔሪዳችንን ሬጉሌት የሚያደርገው አንዱ እንትን ነው፣ የሴክስ ሆርሞን ባላንስ መሆን ነው። እሱ ላይ ትልቅ እንትን ጠቀሜታ አለው። ሌላኛው ደግሞ የማህፀን ግርግዳ ቲክነስ ያስፈልጋል። እሱም ለኢምፕላንቴሽን በጣም ኢምፖርታንት የሆነ ነገር ነው እና ወደዛ ወደ ትራንስፈር አካባቢ ሞር አኩፓንቸር ብታረግ ሪከመንድ ይደረጋል። ምክንያቱም ወደዛ ፐርፊውዥን አለ በደንብ የብለድ ፍሎ እንዲጨመር ያደርገዋል እና አኩፓንቸር በዛ በጣም ይረዳቸዋል ማለት ነው። ዋናዎቹ እነዚህ ናቸው። ትልቁ እንትን የሚለው ግን ያው እንደ ሲስተም አንድ ላይ ስለሚሰራ ሆርሞናቸውንም የስትረስ ሆርሞኑንም የሴክስ ሆርሞኑንም በማስተካከል ብለድ ፍሎንም በመጨመር እንትን ይላቸዋል ማለት ነው፣ ይረዳቸዋል ማለት ነው። ቅድም ከመጀመራችን በፊት ስትነግሪኝ ለኔ አሁን የመውለድ ጤና ብለን እንበለውና ብዙ ነገር ነው የሚያካትተው። ማህፀንም ብቻ አይደለም አይደል፣ አንጀትንም ሌሎቹንም ክፍሎች። ስለዚህ ከላይፍ ስታይል እና ከዳይት ጋር እናያይዝና እስቲ ሙሉ ሲስተሙን እንመልከት። ኦኬ እንግዲህ እኛ የተፈጥሮ ሐኪሞች ከምንባለው ሰዎች መካከል ነን። እዛ ላይ ነው ሕክምናው ፈርቲሊቲ ብቻ ሳይሆን ማንም ሰው ሲመጣ ሄርቱቶ ይመለከተናል። እያንዳንዱ ነገር ችግር ነው፣ እንደ መርማሪ ነው ስራችን። እያንዳንዱ ነገር ዶት ኮኔክት ማድረግ ነው። ዲዚዙ ኔም ላይ አይደለም እንትን ነው። መውለድ አልችልም ሌብሉ ነው። ከሌብሉ አንደርኒዝ ያለውን ነገር ፈልጎ ማግኘት ግን የኛ እንትን ነው። ምንም ችግር ይዘሽብን እሱን ነው። አንዳንዴ ምንድነው ታካሚ የሚመስለው የሆነ ለፈርቲሊቲ ተብሎ የተቀመጠ ኸርባል ያለን ነው የሚመስለው። እንደዛ አይደለም። ሰውነት እያንዳንድ ዲቶክሲፊኬሽን ፓዝዌይ የሚባል አለ፣ which is የሰውነት ማጣራት፣ ኤነርጂ ፓዝዌይ የሚባል ብዙ የተለያዩ ሂደቶች አሉ። እነዛ ሂደቶቹን ኢንዶክራይን ላይ የሆርሞኖችሽ ሲስተም አለ። እነዛ ሆርሞኖችን ተናባዋለ የሚለውን ነው። ገት ሄልዝ ለምሳሌ የምግብ አፈጫጨት ሂደት ነው አይደለ? እዛ ውስጥ ትልቁ የሚመለከተን ነገር ለምሳሌ የሰውነት መፍጨት ሂደቱ ዋንዌዛ አደር ምግብ ኢንዛይም ከሌለሽ ምግብ ማስፈጪው ከሆነና አብዞርብ ማታረጊ ከሆነ የሀገር ሰፕሊመንት እንትን ጋርቤጅ ነው የሚሆነው። ኒውትሪየንት ዴፊሽንት ነው የምትሆኝ፣ ምክንያቱም አብዞርብ እያደረግሽው ስላልሆነ። ሌላው የማይገባው ሰው የሆነ ቦታ አያውቁትም። የሆነ ትራቭል በተለይ የሚያጋጥመኝ ትራቭል የሚያደርጉ ኤንጂ ውስጥ ምናምን የሚሰሩ ሴቶች ፉድ ፖይዝን በጣም ያጋጥማቸዋል እና ዋን ዌይ ዘ አዘር ሲምፕተም የሌለ ኢንፌክሽን አላቸው። ያ ኢንፌክሽን ትልቅ ስራ ኢንፍላሜሽን ይፈጥራል ሰውነታቸው እና ያንን ታክመው እንትን እስከሚሉ ድረስ እንትናቸው ላይ በጣም አፌክት ያደርጋል። ኢንፍላሜሽን ሲስተሚክ የሆነ ኢንፍላሜሽን ካለ
ለፈርቲሊቲ አንዱ እንትን ኢምፕሊኬት የሚደረገው ነገር ነው። ስትረስ ማለት ሰውነታችን ሁለት እንትን ነው ያለው። ሬስት ኤንድ ዳይጀስት የሚባለው አለ። ፈታ ስትይ ፕራዮታይዝ የሚያደርገው አለ። ስትረስ ካለብሽ ደግሞ ፋይት ኤንድ ፍላይት የሚባል አለ። ፕራዮታይዝ የሚያደርገው ኢመርጀንሲ ነው። ሁሌ አለርት ሆነሽ ነን ስቶፕ ስራሽ በጣም አብዞርብ የሚያደርጋቸው ሀይ እንዲሆኑ ኤግዚኪዩቲቭ ላይ ያሉ ሰዎች ሰውነታቸውን የሚከባከቡበት ጊዜ የለውም እና ሁሌ አለርት ናቸው፣ ኦን ዘ ጎ ናቸው እና ፕራዮታይዝ የሚያደርገው እንትን ለዛ ነው። እና ኬሚስትሪውን ራሱ ስታይ ራሱ ሴክስ ሆርሞናቸው ኦኬ እቺ ልጅ ሺዝ ናት ሬዲ ስለሚል ለስትረስ ሆርሞኗ ነው እንትን የሚለው ግብአት የሚያደርገው እና የወር አበባዋ ራሱ ይዛባል። ሌላው ደግሞ የተፈጥሮ እንትን ከተፈለገ ገት ሄልዝ ብቻ ሳይሆን የሴት ብልት ራሱ በዛ ነው የሚያልፈው እና እሱ ጤነኛ ካልሆነ ማይክሮባዮም የሚባለው ማለት ነው። እሱ ጤናማ ካልሆነ ራሱ ማርገዝ አትችልም። ያ ኢንቫይሮንመንት እንትን ነው ለግንኙነት ስፐርም የሚያልፍበት ነው። ስፐርም እዛው ሊሞት ይችላል እና ጤናማ ያልሆነ ኢንቫይሮንመንቶች በተለያዩ ዲፓርትመንቶች ካሉ ሪፕሮዳክቲቭ ብቻ ማተር አያደርግም ማለት ነው እና የትኛው ነው ችግር እያለ ያልታየው የሚለውን ነገር ደግሞ አንደርኒስ ለመሄድ አንዳንዴ ኤክስትራ ቴስቶች ሁሉ መደረግ አለባቸው። ጀስት አንዳንዴ ሴቶች አይሮና በኋላ እናወራ ይሆን አላቅም 1,000 ሚሊየን ነው አሁን ኮስሞቲክስ የምንጠቀመው ወደ ሰውነታቸው ይመጣል ይገባል። ከዛ በኋላ ምንድነው እንደ ጂንሽ እንደ ማንነትሽ እያንዳንዳችን ስንወለድ ይዘነው የምንመጣው ተጋላጭነት አለን እና ይሄ በሰውነታችን ውስጥ የምናመጣው የማይረቡ ነገሮች ዲቶክሲፋይ የሚያደርገው ጉበት ነው። ጉበት ጫና ከበዛበት ሆርሞኗንም እንትን ላታረጎት ከሰውነቷ ኤክስክሪን ላታረጎት ትችላለች። ተጠቅሞ መውጣት አለበት። አሁን ሰው ኖርማል የሆነ ኮንቬንሽናል የምንለውን ቴስት ይዞ ይመጣና ኖርማል ነው ይላል። ነገር ግን ሰውነቷ ውስጥ ስቲል ኦቨር አኩምሌት ሊያደርግ ይችላል። ለምን? የጉበት እንትኑ ኮምፕሮማይዝ ስለሆነ። ይህን የምናውቀው ኤክስትራ ቴስቶች ስናደርግ ነው። እሷም አታውቀውም፣ ግን ይሄ ኖርማል ላብራቶሪ ሄደን የምናሰራውን ይታይና ዊዶን ነው ይባላል። ግን እቺ ልጅ ብዙ ኤክስፖዠር ካላት ኤክስትሪም የሆነ ላብራቶሪ እንትን ኮስሞቲክስ የምትጠቀም ከሆነ ቶክሲክ የሆኑ ነገሮች ለሰውነቷ በርደን የሆኑ ብዙ ነገሮች ካለ ጉበቷ በጣም በርደን ይበዛበታል፣ ጫና ይበዛበታል እና ላብራቶሪ በማያሳየው ሁኔታ ሰውነቷ ውስጥ ችግር እየፈጠረ ነው። በዛ የተነሳ ሆርሞኗ አይስተካከልም። ግን እንዲህ ሱፐርፊሻሉ ላብራቶሪዎች ግን በጣም ሺ ዘ ቤስት ሄልዚ የምትባል ሴት ልትሆን ትችላለች እና አንዳንዴ ዊ ሃቭ ቱ ጎ ዲፐር እንላቸዋለን። ለዚህ ነው ሳይንሱንም በጣም ጥግ ድረስ ማወቅ ያለብን የምንለው እና ከብዙ አንጻር ኦልሞስት ያው ሕክምናው በጣም ብዙ ስለማይታወቅ እነሱ ማስረዳት በጣም ከባድ ነው። ኦንዲና ያሉ ውስጥ ይገባሉ። ኦልሞስት የምትታገለኝ ሴት አለች ነው እሱን ጤና ተብያለሁ ገና የሆነ ላውራ ስል እሱን ተብያለሁ ሰላም ነሽ ተብያለሁ። እሺ እና የእሷም ሪሴፕቲቭነት አንደርኒዝ ያለውን ኤክስፕሎር እንድናረግ የእሷም እንትንነት ይፈልጋል፣ ፍላጎትም ይፈልጋል ማለት ነው። ላይፍ ስታይል እና ዳይትን አሁን ቅድም እንደነካሁት ላይፍ ስታይል ማለት እቤትሽ የምትጠቀሚው ነገሮች ምንድን ናቸው? ኮስሞቲክሶችሽ ምንድን ናቸው? እቤት የምታጸጅባቸው ነገሮች ምንድን ናቸው? ዘሶኮልድ ስልጣኔ ጋር ይዘን የምንመጣው ነገር ፍላጎታችን እየበዛ ነው። የምንጠቀመው ነገር እቤት የምንጠቀማቸው ነገሮች በጣም እየበዙ ነው። ኖርማል በሆነ ነገር የምናጸዳቸው ነገሮች ሄቪ ዲዩቲ የሆኑ ኬሚካሎችን ተጠቅመን ሴንቴቲክ የሆኑ ኬሚካሎችን ተጠቅመን የምናጸዳ ሰዎች እየሆንን ነው። ዘሶኮልድ ስልጣኔው በበዛ ቁጥር ማለት ነው ኒዳችን እየበዛ
በተፈጥሮ መዋብ ራሳችን ማስዋብ እየተውን አሁን ኤክስትራ እየሄድን አሁን ኮንፊደንስን በኮስሞቲክስ እየለካ ነው። ሁሉም ሰው እኩል አይደለም እንዳልኩሽ የጄኔቲክ እንትንሽ ተጋላጭነትሽን ይወስነዋል እና ለጉበታችን በጣም ቢዚ እየሆንበት ነው። የአየሩን ብክለት ራሱ ድሮና አሁን አንድ አይደለም እና ለዚህ ነው የፈርቲሊቲ ሬቱም እንደ ድሮ አይደለም እየጨመረ ነው። የወንዱም እንደዛ ላይፍ ስታይል ማለት ዋት ዊ ቹዝ የሚለው ሁለተኛ አንዳንዴ ደግሞ ያው ሶሻል ሚዲያ ሰው እያየ ያሉትን ነገር ሁሉ ኮፒ ኤንድ ፔስት የሚያደርጉ ሴቶች ታያለሽ እና but it doesn't work with you ለኮንስቲቱሽንሽ የማይሆን ነገር ስሙዚ እየጠጣው ነው ስሙዚ በጣም ሄልዚ ነው ተብያለሁ ግን ለእሷ ኮንስቲቱሽን አይሆንም። እና አንዳንዴ ሶሻል ሚዲያ ያለውን ነገር ሁሉ ኮፒ ኤንድ ፔስት አድርገን እንትንም ልናረግ ስንል ብዙ ነገሮችን ዳሜጅ እናረጋለን። ላይፍ ስታይላችን ባላንስ ነው የኔ ኤንድ ያንግ እንለዋለን ቻይኒዝ ሜዲሲን የሄድነውን ያህል ማረፍ አለብን ማሽን አይደለንም። የሰራነውን ያህል ማረፍ የሚለውን ነገር ላይፍ ስታይል ተብሎ ቬጋኒዝም አንዳንዴ ምንድነው አይ ዶንት ማይንድ የትኛውም አይነት ላይፍ ስታይል ቹዝ አድርጊ ግን ለእያንዳንዱ ኮስት አለው። ለምትከተው ባላንስ ዳይት ካልበላሽ አይ ዋንት ቱ ቢ ቬጂቴሪያን አይ ዋንት ቱ ቢ ቬጋን አይ ዋንት ቱ ቢ ዚስ ኤንድ ዳት ስትይ አንብቢ ሚስተር ጉግል ኦር ሳምቲንግ በምታምኙ በማንኛውም ነገር የሚነገርሽ ነገር ያመንሽውን ነገር የየራሱ ዋጋ የሚያስከፍለው ነገር ካለ ሰፕሊመንት መውሰድ ካለብሽ ውሰጂ ካለዛ ኒውትሪየንት ካልወሰድሽ ችግር አለ። ጤነኛ ለምሳሌ ረጅም የምትወስጂው መድኃኒት ካለ ያ መድኃኒት ሳይድ ኢፌክቱን ዋቂው አብዞርብ ማታረጊያቸው ኒውትሪየንቶች ብሎክ ሊያረግ ይችላል። ያ ኒውትሪየንት ደግሞ ለጄኔቲክ ሜካፕ ሊያስፈልግ ይችላል እና ጤናማ ነኝ ወይ የሚለውን ምንድነው መድኃኒት የምወስደው የሚለውን ነገር አርፋለሁ አላልፈው ሜንታሊ ኢሞሽናሊ ሬር ነኝ እንትን ነው ስቴብል የሆነ ላይፍ ነው እንትን ለምበላው ምንድነው ቶክሲን የሆኑ ነገሮችን እንትን እላለሁ ወይ የሚለውን ነገር እያንዳንዱ ነገር ፈርቲሊቲ ኢንቨስትመንት ነው። አንዳንዴ ሳናቅ ኢንቨስት አድርገን በቀላሉ እናረግዛለን። አንዳንዴ ደግሞ ላይፍ ስታይላችን በጣም ጤናማ ካለመሆኑ የተነሳ አሁን ያለው ጄኔሬሽን እንደውም ሞር ያሳስበኛል። ብዙ ከዚህም የሚመጣበት የሚታገለው ብዙ ኔጌቲቭ ነገሮች እየበዙ ነው። ካበላል ጀምሮ ከስትረስ ጀምሮ በጣም ዲማንዲንግ የሆነ ላይፍ ነው እየመጣ ያለው ለዚህ ጄኔሬሽን እና ለሰውነታችን ባላንስ አድርገን ሳናቀው የምንኖር ሰዎች አሁን እሱ እየጠፋ ነው ያለው። ቶክሲክ እንትኑ ለትንሹም ለትልቁም ኤክስተርናል ቫሊዴሽን የሚመጣው በምናደርገው ፊታችን ላይ በምንቀባባው ነገር ነው ተብሎ ኦልሞስት ብሬን ዋሽ እየተደረገ ነው ሴቱ እና ለዛ ደግሞ ያው ኢንፌሪቲ ኮምፕሌክስ አለ ፒር ግሩፕ ፕሬዠር አለ እና ፊታቸው ላይ የሚያስቀምጥን የሚሉት ነገር ድሮ ቤት እንዴት ነው ማጸዳው ነገር እናቶቻችን እንዴት ነው የሚያጸዱት ነበረ። ፕላስ ሱፐርማርኬት ብንሄድ ብዙን ጊዜ ናቹራል የሆኑ እንትኖች የሉም ምንድነው ቾይዞች የሉም ካየሻቸው we have to look for ምግቡም ላይም የጽዳት እንትኑም የኮስሞቲክሱም ላይም መጠቀም አለብን። ምክንያቱም በቀላሉ አክሰሲብል የሆኑ ነገሮች እየበዙ ነው ግን የማይረቡ የማይጠቅሙን ነገሮች ህብረተሰቡ የሚያነብ ህብረተሰብ ነው ማጆሪቲውን የማየው። ኮምፕሊትሊ ደግሞ ማነብ በቃ ማጂክሊ አንቺ ኢንፈርቲሊቲ የሚለውን ሌብል ይዞልሽ መጥቶ ብቻ you have to figure it out እሱ የቤቱን ስራ የማይሰራ ሰው ነው እየመጣ ያለው ደግሞ አንድ ግሩፕ ኪሪየስ ሆነ ማንበብ ለጤናችን መጠንቀቅና ሁሌም ፈርቲሊቲዝ የኤክስቴንሽን ነው እንትናችን የጤናችን ኤክስቴንሽን ስለሆነ ዴይ ቱ ዴይ የምናደርጋቸው ላይፍ ስታይል ቾይዞቻችን ነገ ኢንቨስትመንት ናቸው ለጤናችን ለፈርቲሊቲው ምንትና
ምግብ ላይም በጣም we have to be ኮንሽስ መሆን አለብን። በተቻለ መጠን የጤና ችግር ከሌለብን ባላንስድ የሆነ ምግብ መብላት ከሁሉም ጤናማ ለሆነ ሰው ሁሉም is necessary። የወደፊቱን አላቅም ግን that's where we are heading። በጣም የማይጠቅሙ ነገሮች ጋርቤጆች እየመጡልን ነው። በቃ እዝሊ በትንሽ ብር ኪዮስክ እየገዛን እንትን የምንለውና ቤተሰብ በተለይ እናት ሴት ልጇ ላይ አሁን ነው ማስተማር ያለባት። ብዙውን ጊዜ ምንድነው ሴት ልጆች እስከሚያገቡ ድረስ their reproductive healthቸው ላይ ዲስከስ አይደረግም። ለምሳሌ ፒሲኦኤስ የሚባል ኬዝ it's purely የላይፍ ስታይል ቾይዝ ነው። በጣም ሲሪየስ ቱ ማይልድ የሚባል እንትን ጄኔቲክ ነው። ዴን ቾይዞችሽ ናቸው ችግር እንዲሆኑና እንዳይሆኑ። ስትረስ ያለው ላይፍ እየኖረሽ ከነበረ በጣም ካርብ ሪች የሆነ የኃይል ብቻ የሚሰጥ እንትን ከሆነ ሊትራሊ ለሰውነቷ ለዛ ስፔሲፊክ ለሆነ ችግሯ የሚሆን አይደለም። የወር አበባዋ ተዛባ እንኪ በርስ ኮንትሮል ፒል፣ አክኒ አለ እንኪ ዲስ ሜዲኬሽን ዋይ የሚለው አንደርኒስ ላይፍ ስታይሏ ላይ ካልተሰራ ነገ ኮስት ይሆንባታል። እና ሃይ ስኩል ላይ ያለውን እንትን ጫና የምትቋቋመው አሁን ቤተሰብ ኤጁኬተር ሲያረጋት ነው። ምክንያቱም ነገ ብዙ ነው ፕራይስ እንትን የምትከፍለው ማለት ነው ካለበዚያ። ቅድም ስለ ይሄ ሂደት ረጅም ነው ጊዜ ይፈልጋል ስትይ ነበርና እሱን እንዴት ነው ሰው ተረድቶት መምጣት ያለበት? ኤዱኬሽን። ምክንያቱም አይ ቲንክ ዶሚናንት አርጎ ሕክምናውን የተቆጣጠረው ሜዲካል እንትኑ ነው። አይቪኤፍ ደስ የሚልሽ ፓርት ብቻ እንደምረዳው ከሆነ አድሪናሊን ድሪቭን ነው። ጎ ነው ኢንድና እንትኑ ዊዝን ኤ ፊው ዊክስ የሚያውቁት ነገር ነው። ያንን ለምደው ኔጋ ሲመጡ እንትን ምንድነው ብሬኩን ሲይዘው አይመቻቸውም። ምክንያቱም ማጆሪቲውን ስቶሪ ያለው በእንደዛ አይነት ሜካኒዝም የሚሰራ ስራ ከሆነ ሰው በተነገረው መጠን ነው ሊያውቅ የሚችለው። ስለዚህ ያንን ሜንታል ሬድነስ ሊመጣ የሚችለው ኢንፎርሜሽኑ ተደጋግሞ ባወቁት ነው። እኔ አንድ ሴት ስለሆንኩኝ ኢትዮጵያ ውስጥ ያለሁት እኔ ብቻ ብዙ እንትን ላልለው እችላለሁ። ውጭ ግን ይሄንን አውቆ ነው የሚመጡት። ምክንያቱም በጣም ብዙ ሰው ብዙ ፕሮፌሽናል አለ፣ ብዙ ሰው ያንን ፈልጎ የሚሄድ ሰው አለ። ስለዚህ ኢንፎርሜሽኑን በቀላሉ የማግኘትና ደጋግሞ ያንን ኢንፎርሜሽን የማግኘቱ ነገር ስላለ ሜንታል ሪድነሱ ይኖራል፣ ዝግጁነቱ እኛ ጋር እዛ ውጭ ሲሄዱ ማለት ነው። እዚህ ግን ሊያውቁት የሚችሉ እኔ ልፈርድባቸው አልችልም። ግን ሁሌ እኛም በእኛ ሕክምና በናቹራል ሕክምና የሚያስፈልገው ነገር ሁሉም ታካሚ የኛ ታካሚ አይደለም። you have to choose ፐርሰናሊቲ ይወስነዋል። የኛ ታካሚ የሚያነብ ሰው፣ ኩሪየስ የሆነ ሰው፣ ትግስት ያለው ሰው፣ ሄልዝ ኮንሺየስ የሆነው ሰው ነው የኛ ታካሚ። እሱ ሳይሰራ ወይ እሷ ሳሰራ ውጤት የምትፈልገው ከሆነ we are not her ideal እንትን አይደለንም። እና ሁሌ እንባላለን choose your customers። ሁሉም የናንተ ሰዎች አይደለም። ችግሩ ሊኖር ይችላል ግን ሁሉም የኛ ከስተመር አይደለም። የኛ ከስተመር ግን ፈልጎ ሲመጣ አትሊስት አንብቦ እንዲመጣ በተቻለ መጠን ፌስቡክ ላይ የምጽፈው አኩፓንቸር ኢትዮጵያ ውስጥ ከፈርቲሊቲ ጋር የተያያዘ እንትን አለና እሱን እንዲያነቡ ነው። አትሊስት ሜንታሊ ካልተመቸዋቸው በዛው እንዲቀሩ ማለት ነው። አስሩጠሽ ጤናማ ላይክ እቤት እንደመስራት በይው። ፋውንዴሽን ሳሰሪ መቼስ ግርግዳ እናንተን አታቆሚም አይደለ? ጀስት ላይክ ዛት የኛም ሕክምና እንደሱ ነው። በጣም ከባድ ነው። ኢሞሽናሊ ድሬኒንግ ነው ኦን አወር ሳይድ ቱ ታካሚው ተባባሪ ካልሆነ ውጤት ሳይሰራ ሁሌ ጊልት ትሪፕ ውስጥ የሚከት አይነት ፐርሰናሊቲ ካለው የራሱን ስራ ቤቱ ያለውን ስራ ሳይሰራ ውጤት የሚጠብቅ አይነት ፐርሰናሊቲ ካለው ያ ሰው የኛ አይደለም። አንዳንዴ ላለው
መጥቼ ሄድኩኝ ከሆነ የምትፈልጉት አትምጡ። ምክንያቱም የኛ ህክምና እንደሱ አይደለም። እስ ሚውቹዋል ፓርትነርሺፕ ነው። እንድ ፋውንዴሽኑ ሳይሰራ ቤቱን ልናሳምረው አንችልም። and my job is not to make you pregnant. My job is to make the environment is conducive. የሚመች ማድረግ ነው እንጂ ልጅ እንትን ማድረግ አይደለም። የኔ እንትን ኢንቫይሮንመንቱን እኮ ኮንዱሲቭ ካመቻቸንለት ሰውነት ኢንቴሊጀንት ነው፣ የስራውን ይሰራል። ግን እዛ ጋር የሚተነኳኩሰው ነገር ካለ ከላይ ምንም ብጨምርለት ይሄ ነው ሰው ሁሌ ላለው ብር ስላወጣ ብቻ ውጤት የሚመጣው ይመስለዋልና የአገር ሰፕሊመንት እንድሰጠው ነው የሚፈልገው። እኔ ደግሞ አም ቬሪ ሪስፖንሲብል ሂውማን ቢንግ ዳትስ ሁ አይ አም። ስለዚህ የማይታየኝ ነገር ልሰራ አልችልም። እዘሽልኝ ይሄንን ምናምን ሲል ኖ አይ ኒድ ላንድስኬፕ እንትኑ ማፑን እፈልጋለሁ፣ የሚታይ ነገር እፈልጋለሁ። ያንን ነገር ካልታየኝ just for the sake of business ላረገው የምችለው ነገር አይደለም። maybe I'm not your ideal practitioner, just look for someone else. ስለዚህ ይዘውት የሚመጡት ሜንታሊቲ አብረን እንድንሰራና እንዳንሰራ እንትን ይላል። ጊዜ ይፈጃል። እንቁላል on minimum 3 months maximum journey 6 months ነው። እቺ ልጅ የምትወለደው ልጅ የሚሆነው ጤናማ እንቁላል እንትን ለማለት እንትኑ የሚጀመረው ከኦቫሪ ውስጥ ማለት ነው መንገዱ የሚጀምረው። ያንን ነርቸር አርገሽ እንትን ለማለት ጊዜ ይፈልጋል። ያንን ደግሞ አትፈልግምና እንዲሞክሬ ነበር ደግሞ እንዲሉኝ አልፈልግምና ባይመጡ ደስ ይለኛል። ዳይንቨስትመንቱ ኤነርጂው ከሌላቸው አይሆንም። ምክንያቱም just ኮስት ኢንቨስት አድርጎ ኮስት እንትን መሄር ነው የሚሆነው። ለሙያው የሚጠይቀውን ነገር የለም እንትን የለውም። አሳመነሽ ያለው ሊሚቴሽን እንትን ብለሽ ምን ሰራቸው ሰዎች አሉ። ለምሳሌ አይቪኤፍ ጀምረዋል። አይቪኤፍ ስለጀመሩ የሚፈልጉት ለሜንታል እንትን እንዲያረጋቸው ነው። ስፔሲፊክ ሜካኒዝሙን ብቻ ፈልገው የሚመጡ አሉ። ኦኬ ይላችኋል። አምናት ዩር ፕራይመሪ እንትን ያለውን ኮምፕሊኬሽን ያለውን ያለሽበትን አላቅም፣ ግን ስትረስ ሆርሞንሽን ለመቀነስ ማጸንሽ ግርግዳን እንትን ለማለት ብለድ ፍሎውን ለመጨመር ያን አይቪኤፍ አካባቢ ከመጡ ዛስ ዋት አይ ዱ። የኔ ሮል እዚህ ጋር ነው ጀምሮ የሚያልቀው ብላችኋለሁ። አዊሽ አይ ኒው የሚሉኛሉ። ዶንት ቢካዝ ዩ ኦልሬዲ ፕሮሰስ ውስጥ አለሽ። ስለዚህ ሌስ ዊሽ ከተሳካ ተሳካ፣ ካልተሳካ ደግሞ አንድ ስቴፕ ደግሞ አብረን ልንሰራ እንችላለን በሚለው ተስማምተን አይቪኤፍ ሰፖርት ላይ ብቻ ፎከስ አድርገን እንሰራለን ማለት ነው። ስለዚህ ይሄንን አሁን እንዳልነው ከ6 ወር በላይ ሊፈጅ ከ3 እስከ 6 አስበው መምጣት አለባቸው ማለት ነው። መምጣት ካሰቡ ምንድነው የሚሰሩት ስህተቶች? ሰዎች አሁን ያላቸውን የመውለድ አቅም ወይ ችሎታ ለማሳደግ ሲያስቡ ምንድነው የሚሰራቸው ስህተቶች? አንደኛ ዶንት ኮንሱም ኦቨር ላይክ ሶሻል ሚዲያ። ሶሻል ሚዲያ ኢዝ ኖት ዩ። እዛ ጋር አበበሽ ትሆናለሽ። አበበሽ የራሷን ኤክስፒሪየንስ ልትነግርሽ ትችላለች። ኢቭን ዘ ሴም ዳያግኖስ ኖሮ ግን you are an individual human being። እያንዳንዱ ቫሪያብል እሷን ልትሆኝ አትችይም። አንዳንዴ የአገር ሰፕሊመንት ገዝተው የሚመጡ አሉ። ሚስተር ጂቢቲም ቻት ጂቢቲም እንትን ብለው ሁሌ እላቸዋለሁ ኢንፎርሜሽኑ you have to be very smart። ቻት ጂቢቲ ሲሳሳት ለማወቅ ስማርት ልትሆኝ ይገባል። ፋውንዴሽን ሊኖርሽ ይገባል ሲሳሳት ለማወቅ። ካለብዛ ጋርቤጅ አውስ ነው የሚሆነው። ቻት ጂቢቲ እንዲያለኝ ብላ የአገር እንትን ገዝታ የምትመጣ ታካሚ አጋጥማኝ ታውቃለች። ኩሪዮሲቲዋን አደንቃለሁ። በተሻለ ሁኔታ ችግሯን ከነገሯት ሐኪሞች ሌብል አድርገው አንኤክስፕሌን ካሏት በተሻለ ጉግል አድርጋ ቻት ጂቢቲን ጠይቃ አውቃ ይመጣች አለች። ዳትስ ጉድ። የሚጠይቁ ሰዎች ይማራሉ። ግን እዛ ጋር እንትን ያደረገው ምንድነው? እዛ ጋር የሚሰጣቸው ነገር እንትን ያረጋቸዋል። ይሄንን ከሰራሽ
ዳስ ግሬት አይነት እንትን ይዘው በጣም ሲምፕሊፋይ አድርገው የሚመጡ ሴቶች አሉ እና ጆርኒው ናት ኦልዌዝ እንትን አንድ አይነት ስላልሆነ ማለት ነው። ሁለተኛ ነገር ምንድነው ቅድም እንዳልኩሽ ኦቨር ሲምፕሊፋይ አድርገው ይመጣሉ ከሪፕሮዳክቲቭ ሄልዛቸው ከጤናቸው ሲንግል አውት አድርገው ሪፕሮዳክቲቭ ሄልዝ ብቻ ነው የሚመለከተው የሚለውን ነገር ይዘው ሲመጡ መስራት ያለባቸውን አይሰሩ ማለት ነው። ያ ጊዜው ዝም ብሎ እንዲሄድ ያደርገዋል። ጀስት ፕሮሲጀር ብቻ የሚመስላቸው። ሁለተኛ ነገር ደግሞ ስታርት ፍሮም ደ ቤዚክ። አሁን ብዙ ሴቶች ጀስት ብር ስላላቸው ብቻ ቀጥታ ወደ ፕሮሲጀር የሚሄዱ አሉ፣ ሜዲካል ፕሮሲጀሮች እና they don't even have ቤዚክ የሆኑ እንትኖች የላቸውም። ቴስቶች መደረግ ያለባቸው እንኳን አይደረጉም። ምክንያቱም ፕሮሲጀሩ የሚጠይቀውን ነገር ብቻ ነው የሚደረግላቸው፣ ሌላውን ስለሚመለከታቸው ነገር አያውቁትም እና they just crush IVF ስላደረጉ ብቻ የሚያረግዙ የሚመስላቸው ሴቶች አሉ። መጀመሪያ always educate yourself, be curious and educate አድርጊ። ግን የተባለውን ነገር ሁሉ ደግሞ አትመኝ። ኦቶሪቲ ያለው ሰው ፈልጊና እንትን በይ። ሌላው እህቶቼን በጣም ማስገንዘብ የምፈልገው ነገር ያው እግዚአብሔር አልፈቀደምና በተለያየ የህይወት አጋጣሚ ያስወርዳሉ። ከዛ በኋላ በሚፈልጉበት ጊዜ አይፈጠርም። አንዱ ምንድነው ኢንፌክሽን ይፈጠራል እና ብዙዎቹ ኢንፌክሽኑ ስለማይታይ ወይ ህመም ከሌለው አያውቁትም። ስለዚህ ኦኬ ትክክል ነው ኖርማል ነው ብለው ነው የሚሄዱት እና የሆነ እድሜ ላይ ሲደርሱ ማርገዝ ሲፈልጉ ኢንፌክሽን ይፈጠራል ምናምን እና ያንን ነገር በደንብ ፎሎ አፕ ያደረጉት ከማንኛውም ሰርጀሪ ካደረጉ በኋላ እዛ ኦርጋኑ ላይ ያለውን እንትን ተጽዕኖ ጠባሳ ሊፈጠር ይችላል። ኢንፌክሽን ተፈጥሮ ቲዩቡ ሊዘጋ ይችላል እና በደም ያ አቦርሽን ሲያረጉ የነበረው እንትን የሚፈጥረውን እንትን ናቹራሊ አንዳንዴ ኢቭን ፋይብሮይድ ተፈጥሮ ራሱ አንዳንዴ ሰርጀሪ ይደረግና እዚህም የትም ሀገር ምክንያቱም ሰርጀሪ እንትን አይደለም ሂውማን ኤረር አለና ኢንፌክሽን ይፈጠራል። ሲምፕተም ላይ ኖረው ይችላል እና አንዳንዴ ያንን ሂስትሪ ዲግ አድርገው ወዲያውኑ ኮንሸስ ሆነው ቼክ ቢያደርጉ። ምክንያቱም ሁሌም ከሰርጀሪ ጋር ሊመጡ የሚችሉትን ኮምፕሊኬሽኖችን አቮይድ ልናደርግ ስለማንችል ማለት ነው። አይ ቲንክ እነዚህ ናቸው እንትን የምንለው ኤኳሊቲ ላይ ሲባልም እስናት ኤኳሊቲ ማለት ኤግ ተብሎ የምትሰጪው ነገር አይደለም። ኤኳሊቲ ኢዝ ኤ ሪዛልት ኦፍ ዘ ሬስት ኦፍ የሰውነትሽ ውጤት ነው። አንቺ ኤኳሊቲሽን የሚወስነው ለሰውነትሽ ውስጥ ኢንቫይሮንመንቱ የተመቻቸ ሲሆን ነው። የተመቻቸ ካልሆነ ለዛ የሚሆን ኢንቫይሮንመንት ከሌለው ኳሊቲው ጥሩ አይደለም የሚሆነው። የኛ ትልቁ ስራ ሀርባል ስራ የምንሰራው ኢንቫይሮንመንቱን ማስተካከል ነው። ለዛ እንቁላል ጥሩ ማድረግ ነው እንትን የሚለው ትክክለኛ ኳሊቲ የሚል ላብራቶሪ የለም። ኤኤምኤች የሚባለው እዝናት ጀስት ሪዘርቭ ነው የሚያሳየው እና አንዳንዴ ሪዘርፉን ታይተው በቃ እዝናት የዴስቲኒ እንትን አድርገውት ይዘው የሚመጡ አሉ። በጣም ብዙ ጊዜ ፕሮፌሽናሎች ነው ይህንን የሚናገሩት። ማይ ኤኤምኤች ይሄን ነበረ ግን አረገዝኩኝ። ኤኤምኤች ሳይሆን ኳሊቲው ስለነበረ ማተር የሚያደርገው እንትን የሚለው እሱ። ኤኤምኤቹ በማንኛውም ጊዜ የተለያየ ቁጥር ሊያመጣ ይችላል። ኳሊቲው ላይ ግን ከተሰራ መቼስ የሁሉ እንቁላል በአንዴ አይረገዝበትም። አንድ ነው የሚያስፈልገው እና ኳሊቲውን ደግሞ ኦፕቲማይዝ የሚደረገው በላይፍ ስታይል፣ በዳይቱ፣ በህርባሉ፣ በኒውትሪሽኑ በምናምኑ ነው። እስና ባይ ፕሮሲጀር ፕሮሲጀሩን ስላደረግሽ ብቻ ማጂክሊ እንትን የሚለው የለም እና ልክ እንደ ቅድሙ በንጹህ ቤት ነው አይደለም እንትን ሌላውን የምታስቢው እንጂ ቤቱን ሳታዘጋጂ ማህፀኑን ሰውነትሽን ሳታዘጋጂ ማጂክሊ እንትኑ ኤጉ
ጥሩ እንዲሆን መጠበቁ እንትኑም አይሰራም። ከሱ አንፃር ጊዜ ይፈጃል። እኔ በጣም ዋሪየርስ ምላቸው ሴቶች አሉ ከዶክተራቸው በላይ አንብበው ራሳቸውን ዌታቸውን ቀንሰው ዳይታቸውን አስተካክለው ምን ሰራሽ ተባልኩኝ እያሉኝ እንትን የሚሉ ሴቶች እነዚህ ኤጁኬተር ናቸው። they know where to find the resources ላይፍ ስታይል ከተሰራ the rest of እንትኑ ማስተካከል እንደሚቻል የሚያምኑ ሴቶች ያጋጥሙኛል። ትንሽ ነው ለነሱ እንትን ኢንቨስትመንት ታረጊው ትንሽ ነው because ያግዙሻል። እንደዚህ አይነት ሴቶችና የምታነብ ሴት ብዙ ትማራለች። ኩሪየስ የምትሆን የምትጠይቅ ሴት አንድ ፈረንጅ አለች በጣም አድቮኬት የምታረግ ለራሷ በጣም ከሶስት ነው 4ኛ ዓመት ላይ ነው ያረገዘችው። ኦልሞስት ሳላሪው ያለቀው በፕሮሲጀር እና በቴስቲንግ ነው። ግን አዛኝ እንደሳደ ጊዜው ተገኘና ችግሩ ተገኘና አረገዘች። ይሄ አድቮኬት የምታረጊው ነገር ኦቶሪቲሽንም አንዳንዴ እንትን ገፍተሽ መሄድ አለብሽ። ዩኬ ነበር መሄድ የነበረባት እንትኑን ለመጠየቅ ላብራቶሪውን ዌት አላት። ኖ አፍደን ኦልሬዲ 3 ዓመት ሞከርኩኝ and I have to ይሄንን ቴስት ፈልጋለሁ ብላ በቃ ዲማንድ አደረገች። እንትን ሲልም ተገኘ ችግሩ መሆኑ you have no idea እንዴት ኦቨር ኤክሳይትድ እንደሆነች። ምክንያቱም ምንም ልታገኝ አልቻለችም እስካሁን በነበረው እንትና ችግሩ ከታወቀ ዋን ስቴፕ እንትን ነበር አረገዘች ወለደች እንትና ቁጭ ብሎ ብቻ ኦቶሪቲ ማመን የለብንም። we have to የራሳችን ኢንቨስቲጌት ማድረግ ጤናችንን በራሳችን እጅ የሚሉት ነገር አለ ፈረንጆች። አንዳንዴ the mainstream way of thinking በጣም ቤዚኩ ነው። ዚዶ ሳይንስ ይባላል እነሱ ሜንስትሪም እስከሚደርስ ድረስ ዚዶ ሳይንስ ዶክተሮችን ኳክ ዶክተርስ ይባሉና እንትን they look them down eventually ግን ሜንስትሪም ካቻፕ ያደርጋል። አሁን ኢሚዩን ሲስተምም እንደዚህ ነው። ከኢሚዩን ሲስተም ጋር ያለ የጤና ሪፕሮዳክቲቭ ሄልዝ ብዙ ዶክተሮች አይቀበሉትም። literally we have to push እንትን ለማለት እና ጥቂት አይቪኤፍ ሴንተሮች ነው ይሄንን ችግር ነው ብለው ኢንቨስቲጌት የሚያደርጉትና አንዳንዴ there is always the unknown ዶክተርሽ የሚያውቀው ያንን የምታውቂና ዲማንድ የምታረጊው ግን አንቺ ነሽ እና ኩዌሽን አድርጊ don't settle with the diagnosis እና the procedure እና አይቪኤፍ ፌል አደረገ ማለት ነው the end of the world there is always unknown የሆነ ነገር ቢሆን ነው of course financially mentally እንትን ነው ዲማንዲንግ ነው ያንቺ ፐርሰናሊቲ ይወስነዋልና ዋሪየርስ ምላቸው እንግዲህ ያንን ሲሊንጉን አልፈው የሚሄዱና የሚያረዙ ሴቶች ሳይ ነው እንትን የሚለኝ አሉም ይቻላልም። ግን ለሁሉም ሰው ግን የተሰጠ አይደለም ከፋይናንሻል ፐርስፔክቲቭም ብቻ ካየሹ ማለት ነው። አሁን እንግዲህ የሚሰማን ሰው የሚሰሙን ተመልካዮቻችን ጥያቄ ይኖራቸዋል። እሺ እኔ ይሄን ላይፍ ስታይል ላስተካክል ምግቤን ላስተካክል ብለው ሊያስቡ ይችላሉና አሁን መጀመር የሚችሏቸው እስቲ 3 ነገሮች ንገሪ። አንደኛ ባላንስ ዳይት እንትን ያለሽ ወይ የምትወስጂው መድኃኒት ካለ ሳይድ ኢፌክቱ ነይና የምታጪው ነገር ካለ እንትን ክሮኒክ የሆነ ሄልዝ እንትን ካለሽ ማለት ነው። ሁለተኛ ደግሞ ላይፍ ስታይልሽ እንትን ነው ወይ ሲምፕል የሆነው ነው ማለት ኮምፕሌክስ ለሆኑት you have to go further እንትን የምትዩ። ሁለተኛ ላይፍ ስታይልሽ ባላንስድ የሆነ ነው ወይ አንደኛ መውለድ አለመቻልሽ በራሱ ብቻ ስትረስፉል እንደሆነ እሱ ራሱን የቻለ ኔጌቲቭ እንትኑ ሳይክል ውስጥ ይከትሻልና በሜዲቴሽንም ቢሆን ሜንታል ኢሞሽናሊሽን ባላንስን ለማድረግ እንትን ማድረጉ በጣም ጥሩ ነው። ሁለተኛ ነገር አይ ቲንክ ሶስተኛ ምግብሽ ሜንታል ኢሞሽናልሽ ያንቺ ባንቺ ስር ውስጥ ያሉት ናቸው እንትን የሚሉት
ሁለተኛ ቅድም እንዳልኩት ደግሞ ይሄ ኮስሞቲክስ ለኪችን ብለን ለባዝሩም ብለን የምንጠቀማቸው ነገሮችን በተቻለ መጠን ቶክሲክ ፍሪ የሆኑ ነገሮችን ብትጠቀሚ። በቅርብ አይ ዶንት ኖ ሲኤንኤን ላይ ነው ያየሁት ዊግ ኤክስቴንሽን በተለይ ብላክ ውመን ለብዙ ጤና እንትን እንደሆነ ካርሲኖጂክ ራሱ እንደሆነ ምናምን አይተሽዋል። አንዳንዴ ውበት ብለን እንትን ስንል we just compromise so many things እና በዙሪያሽ የምትጠቀሚያቸው ነገሮች just look them around ሊፕስቲክሽ ምናምን ብዙ ነገሮች could they be the cause ያንን እንትን የምትይው ያንቺን ዙሪያሽ ያለውን ነገር በማየት ነውና እነዚህ ናቸው ባንቺ ስር ያሉት እንትኖች። እንደ ኮምፕሌክሲቲ ደግሞ መውሰድ ያለብሽ ነገሮች ሊኖሩ ይችላሉ። አንዳንዴ ግን ተጠንቀቂ የምለው ደግሞ ጀስት ያየሽውን ሰፕሊመንት ሁሉ ዶንት ኢንጀስት ላብራቶሪ ሳያሳይ የአገር ነገር ሴቶች ይወስዳሉ። ዶዙን አቁ ፎርሙን አቁ ለሁሉም ሰው ሰክሰስፉል ሊሆን ይችላል። አንዳንዴም ኢዝ ጎዝ አጌንስት ዘም እና መጀመሪያ እስቲ ቤዚኩን እንትን ይበሉ። ይሄ ላይፍ ስታይል ተብሎ የሚሰሩት አንዳንዴ በጣም መጾም ካለባቸው በላይ የሚጾሙ ከሆኑ መጾም ያለባቸው ኦቨርዌት ሆነው በጣም ኤክስትሪም ኢንፍላሜሽን ውስጥ ካሉ ደግሞ ዳይታቸውን በማስተካከል ይሄ ሜታቦሊክ ሄልዝ የምንለው ማለት ነው ስኳራቸውን የብለድ እንትናቸውን ከምግብ ነው የሚመጣውና ኒውትሪሽን ያለው ነገር ከበሉ ኦቨርዌት ከሆኑ ኪሎአቸውን በማስተካከል ኦቨርዌት የሆኑ ሰዎች ሁሉ they are not ሜታቦሊክሊ አንሄልዚ ናቸው ማለት አይደለም። ጄኔቲክሊ አፈጣጠራቸው እንደዛ ሆኖ ግን ሄልዚ የሆኑ ሰዎች አሉና ፋት በራሱ ዲሞናይዝ መደረግ የለበትም እንትን ማድረግ የለበትም። ፋት መጥፎ አይደለም። ሴክስ ሆርሞን የሚሰራው ከኮሌስትሮል ነው። ኢንፍላማቶሪ ሆነው ነው የምለው እና የጤና ሁኔታቸውን ማስተካከል። አንዳንዴ ሜታቦሊክ ሄልዝ በተለይ ፒሶች ላይ ብዙ የሚያጋጥመኝ ነገር ቤዚክ የሆኑ ኖሌጆች በጣም የታወቁ ናቸው። ካርቦሃይድሬትን መቀነስ፣ ፕሮቲንና ፋትን ኦፕቲማይዝ አድርጎ መብላት፣ እሱ ብቻ ብዙ ነገር ያስተካክላል። እሱ ብቻ በራሷ ልታረግዝ ትችላለች። ፔሪዮዷ የሚዛባ ከሆነ ዳት ሳይን እንትን እያላት ነው እና እንደዛ አይነት ሴት ደግሞ የመጀመሪያ ስራዋ መሆን ያለበት ፔሪዮዴ ለምንድን ነው እንትን ያለው የሚለውን ነገር። ስትረስ ከሆነ which so easy በራሷም ወይም በአኩፓንቸር ማስተካከል ትችላለች። ኮንሽስ የሆነ ሊቪንግ ኑሩ። ኮንሽስ ሊቪንግ ስንኖር ለእያንዳንዱ ለምንወስነው ነገር is it an investment or is it a cost for tomorrow የሚለውን ነገር የሆነ ፋስት ግራቲፋይንግ የሆኑ ነገሮች ላይ ብቻ እናተኩር ሁሉም ነገር ላይ። ሁለተኛ ነገር ደግሞ ከፈርቲሊቲ ጋር ያለ ናሬሽን እናስተካክለው። it's a medical condition የሚለው ነገር ምክንያቱም እላቸዋለሁ ጓደኛሽን ከህይወትሽ ስታስወጪ ህይወትሽን ሊትራሊ ከፈርቲሊቲ ጋር ብቻ ስታረጊ አንድ ቀን ስታረግጂ ይጎጭሻል። because you lost all those እንትን ከናሬሽኑ የተነሳ ነው እና it's a medical condition has nothing to ካንቺ ጋር ካንቺ አይደንቲቲ ካንቺ ማንነት ጋር የሚያገናኘው ነገር የለም። እንደ ማንኛውም ችግር ነው የሚለውን ነገር ባሎችም በጣም እንትን ቢሆኑ ደስ ይለኛል። ያው ሞር ሴት ላይ ነው ያተኮር ነው ግን የወንድም ችግር አለና ወንዶች ብዙን ጊዜ አይረዷቸውም። እሱ ራሱን የቻለ ስትረስ ውስጥ እንትን ይሏቸዋል። ሊትራሊ ልጁ የሚፈጠረው በሷ ጥረት ነው የሚመስለው እንጂ የሱ እንትን አንዳንዴ ሪሰርች ተሰርቷል። ሰፖርቲቭ የሆነ ባል ያላትና እሌላት ራሱ ትልቅ እንትን በሷ ህይወት ውስጥ በጆርኒ ውስጥ ያለው እንትን በጣም ተቃራኒ ነው እና ባሎች ባካችሁም ቢ ሰፖርቲቭ because the way we are wired somehow ከወንዶች የተለየንን እና
እናንተ ልንሆን አንችልም። እናንተ ሰፖርት ባደረጋችኋት ቁጥር ኤክስትራ ስትረሱን አቮይድ ታደርጋለች። ስራቸውን የሚተው ሴቶች አሉ። ባይዘወይ ስራቸውን በመተዋቸው ገቢ ዳር ዲፔንዳንት ኦን ዴር ሀዝባንድ በሱ የተነሳ ራሱን የቻለ ዲፕሬሽን ውስጥ ምክንያቱም ፋይናንሻሊ ኢንዲፔንደንት የነበረች ሴት ኦል ኦፍ ሰደን የባሏ እንትን ስትሆን ራሱን የቻለ ራስ ምታት ነው የሚሆንባት። ከባሏ ጋር የነበራት ዳይናሚክ ይቀየራል። ኢኳሊ ኦቶሪቲ የነበራት እንትን የእሱን እጅ ስትጠብቅ እሱ ሰፖርቲቭ ካልሆንና ፕሮአክቲቭ ሆኖ የቤቱን ወጪ ምኑም ካልሰጣት እዛ ባትናገሩም ውስጡ ያለው እንትን ዩሃቭ ኖ አይዲያ። ያው እንግዲህ አልጋ ላይ ብዙ ማናወራው ነገር የለም እና ደጋግሜ የማየው እንትን ፓተርን እሱ ነው። በተለይ ወርኪንግ እንትኖች ሴቶች የነበሩ እንትኖች አንዳንዴ እዚህ ያለውን አይቪኤፍ ካልፈለጉትና ውጪ ደጋግቦ የሚሄዱ ከሆነ ስራውን ይተውታል ስለማይመች ዴን ኦል ኦፍ ሰደን የባላቸው እንትን ይሆኑና ዳይናሚኩ ይቀየራል። የነበረው ፍቅሩ ምኑ እና ሰፖርቲቭ ብቻ ቢሆኑ ባሎች ጥሩ ነው ብዬ አምናለሁ። ካነሳ ነው ባሎች ጋር እንምጣና ምን ያህል ነው አሁን ያው በፐርሰንቴጅ ባናስቀምጠው ሴት ላይ ያው ታረግዞ እሷ ስለሆነች ቀጥታ የምትመጣልን ሴቷ ትሆናለች እንጂ ኢኳሊ ያው የስፐርም ኳሊቲውን በለው ጤናው የዛ ሰው ጤና ይመስለኛል እንግዲህ እዚህ ላይ ፋክተር አለውና እስቲ እሱን እንየው። ሊትራሊ ፈርቲሊቲ የሚባለው የሴት ውጭም ጭምር ነው። ሁሉም ቦታ ያለ ችግር ነው። ብዙ ሳይኮሎጂስት ለኢትዮጵያ ብቻ ተብሎ እንትን ያለው አይደለም። መድኃኒት በመውሰድ ኸርባሉን በመውሰድ የሚያስቸግሩት ወንዶች ናቸው። እስቲ በቃ ይሄንን አዘጋጅለት። ወንዱ እምቢ ስላለ ምልክቶቹን ነግራኝ ኸርባል ማዘጋጅበት ጊዜ አለ እና ጥናት እንግዲህ 50-50 የራሳቸው እንትን አላቸው አስተዋጽኦ አላቸው ለሞለር ችግሩ። ጀስት 50% እሷ ብቻ ልትወስድ ትችላለች ወይ እሱ ብቻ ሊሆን ይችላል። አናዘር ግን ኢኳሊ ሁለቱም ኮንትሪቢዩት ሊያደርጉ ይችላሉ። እና አንድ ያየሁት ፓተርን ምን አለ መሰለሽ እሷ 2-3 ችግር ካላት ባይ ዲፎልት እሱ ይረሳል። የእሷ ችግር መኖር የ2-3 ችግር ባለቤት ከሆነች ባይ ዲፎልት እሱ ይረሳል እና እሺ ራሷን ብሌም ታደርጋለች። አም ደዋን ለዓለም ልጅ አለመረገዙ አስተዋጽኦ ያደረኩት እኔ ነኝ እንዳልኩሽ። ሁሌም ፈርቲሊቲን እንደ አይደንቲቲ ስለምታየው እንትን ታረጋለች። I failed for this marriage አይነት እንትን ነው እንትን የምትለውና ሳይንሱ ግን it goes against ነው እንትን የሚለው። ወንዶች I don't know ባህሪያቸው ሊሆን ይችላል እንግዲህ የትም ሀገር ያለው ባህሪ ተመሳሳይ ስለሆነ they just simplify ሆነ አልሆነም አይነት እንትን ነው የሚሏት። እሷ ማርገስ የምትፈልግ ሞር እሷ ናት ብዙን ጊዜ ሴት ናት የምትፈልገው እና እሱም ሆነም አልሆነም እንዳይቆጨኝ እያልሽ ነው የምትሰራው። የእሱ ችግርም ሆነ አልሆነም እሱም ተሳተፈ አልተሳተፈ ለራሴ ፒስ ኦፍ ማይንድ ነው የምትል ሴት አለች። ግን ሪሰርቹ እንግዲህ እኩል ነው ኮንትሪቢዩት የሚያደርጉት። የእሷ ያው ኮምፕሊኬትድ ስለሚሆን ነው ሪሌቲቭሊ የወንድ ልጅ ይቀላል እንትን ለማለት ለማከም ምንም ይቀላል። የሷ ፔሪዱ ሆርሞኑ ብዙ ማህፀኑ ብዙ ዲፓርትመንት አለ መስተካከል ያለበት እና ኢኳሊ ነው ሼር ማድረግ ያለባቸውም ለችግሩም አስተዋጽኦ የሚያደርጉት ብዙ ጊዜ ሁለቱም እኩል ነው። ስለዚህ አሁን ሁለቱም ጋር ቢሆን ችግሩ እሷ ለስራ ብትል እሱ ባይሰራ ይሆናል አይሆንም። እንደዛ ቢሆን እንደ ሕክምና ሁሌም ባሊና ሚስት አብረው ማምጣት አለባቸው። ያንን እንትን ያለሽ ዜን ሳፕቱዘም ቱ ዲሳይድ አድልት ናቸው አይደል? ስራው መሰራት ያለበት ሁለቱም ነው ያለሽ ያንን ተናግረሽ። አንዳንድ ሐኪሞች አስተማሪ ለምሳሌ
ሁለቱ ካልመጡ አልፈልግም ብላ ዲስሚስ ታደርጋለች። አንዳንዱ ደግሞ ይነግሯቸዋል ዜን የነሱ ምርጫ ነው እኔ ብቻ ነኝ የምሰራው ካለች እሷ ላይ ብቻ ፎከስ ታደርጋለች። ምርጫው የነሱ የጥንዶቹ ይሆናል ማለት ነው። የገረመሽ አጋጣሚ ካለ በዚህ ስራ ውስጥ? በቃ ማለት የማይሆን የሚመስልሽ ነገር ሲሆን የምታዩ በእነሱ ጥንካሬ የተነሳ የእነሱ አይነት ጥንካሬ እንደሌለኝ ስለማቅ ጥንካሬያቸው አንድ አሁን የውጭ ዜጋ አለችኝና it has been like a year እና ምን ይሰማሻል ስላት I'm a warrior I don't want to give up አይነት እንትን የሰጠችኝ። ላብራቶሪው ሽፍት እያደረገ ያሉ ነገሮች አሉ ስቲል የሚቀራቸው አሉና በራሷ ላይ ያለው እምነት በጣም ነው እንትን የሚለኝ። በፈርቲሊቲ ጆርኒ ላይ አንድ የምታየው ነገር ላብራቶሪያቸው ሽፍት ሲሆን ሄልዛቸው ሽፍት ሲሆን የመጡት ለማርገዝ ነው፣ ግን መስተካከል ያለበት ነገር አለና ያንን ለማስተካከል ረጅም ርቀት ሲሄዱ ዴዲኬሽናቸው በጣም እንትን ይለኛል። ኢቨንቹዋሊ ሲሳካ ደግሞ ታድለው እላለሁ እንትናቸው ዴዲኬሽን። ምክንያቱም የብር ወጪው አለ በጣም ኤክስፔንሲቭ ነው። በጣም የላብራቶሪው ኤክስፔንስ ብቻ ከበቂ በላይ ነው። አንዳንዱ ትራቭል ማድረግ አለብሽ እና ያንን ኮሚትመንት ከውስጥ ነው የሚወጣው፣ ሁሉም ሰው ጋር ያለ አይደለም። እና እኔ የነሱን አይነት እንትኑስ ባዮሎጂ ስለሌለኝ ይሄ ኮሚትመንቱ የእንትኑ ስሜቱንም የኮሚትመንቱ ስለማላቀው ኢንቹዋሊ ሲሳካ I'm so proud of you ነው የምለው። እና I don't know ፈርቲሊቲ በጣም ከባድ የሆነ ጆርኒ ነው። ኢሞሽናሊ ድሬኒንግ ነው፣ ፋይናንሻሊ ድሬኒንግ ነው፣ ሰክሰስ ሬቱ ትንሽ ነው። ሁሉ አልፈሽ ኢቨንቹዋሊ ሰክሰስፉል የሆኑ ሰዎች ስታገኘ እንዴት ስሜቱን እንግዲህ አስቢ። ናት ሲምፕል ስላልሆነም ነው ሁሉም ሰው የማይሰራው። ብዙ ነገሮችን ከብዙ ፋክተሮችን አታክ ማድረግ ያለብሽ የሕክምና እንትን ነው እና ከባድ ነው። ሲሆን ደግሞ ደስ ሲሳካ ደግሞ እንትን ነው። አብረሽ ደግሞ ታለቅሻለሽ ደግሞ ሶሪ አሴ ኮንፈርተር የምትሆኝ ሪፕሮዳክቲቭ ሳይኮሎጂ ኢትዮጵያ ውስጥ የለምና ከዊዝን ዘ ኮንቴክስት ኦፍ የዚህ እንትን የምትልኪበት ቦታ የለም እና አጽናኝም ኮሚቴው ራስሽ ነሽ ለሚፈጠረው ነገር አም ሶሪ ብለሽ እንትን የምትይውና ኢሞሽናሊ እንትን ነው አፕሴን ዳውንስ ያለው ነው እና ያ ሁሉ አልፈው ደግሞ ሰክሰስፉል ሲሆኑ በጣም ደስ ይላል። የሆነች ኢትዮጵያ የነበረች መጀመሪያ የመጣው ጊዜ አንደኛ ኤነርጂዋ ደስ ይለኝ ነበር። ሺ ኢዝ ሶ ዲተርሚንድ ሺ ኢዝ ሶ ፖዚቲቭ ነገሮችን ለማሳካት እንግዲህ 24 ሰዓት ከነሱ ጋር ልሆን አልችልም። ስለዚህ ኤክስትራ ኤፈርቱን የሚሰሩት እነሱ ናቸው። የት ምን ማድረግ እንዳለባት ታውቃለች። እና ሺ ዋዝ ማይ ፈርስት ፈርቲሊቲ ክላይንት እንሺ ቢኬም ሰክሰስፉል አይቪኤፍ አደረገች። ኢቨንቹዋሊ ኸርባል ከወሰደች ምናምን አኩፓንቸር ካደረገች በኋላ ላይኒንጉ መስራት ነበረበት። የሆነ ቴስት ያስፈልግ ነበረ፣ ፕሮሲጀር ያስፈልግ ነበር። እሱ ተሰራላት። ኢቨንቹዋሊ ቲዩቡ ተዘግቶ ነበር እና ኢቨንቹዋሊ አይቪኤፍ ተሰራች። ወዲያውኑ አረገዘች። ግን 6 months ምናምን ከኔ ጋር ቆይታለች። እና አንዳንድ ታካሚዎች ያንቺን ሲሆኑ ደስ ይልሻል because they do the work በርደን አይሆኑብሽም። እና she was one of my warriors የመጀመሪያ ከሚባሉ እንትኖች። አንዳንዶቹ ደግሞ ረጅም ርቀት ሄደው ሳይንስ ኢቮልቭ ያደርጋሉ። ከምናምን አመት በኋላ wish I did that የምላቸው ኬዞች ይመጣሉ። ምክንያቱም you just the more update ባደረሹ ቁጥር you learn something የሆነ ነገር እና
በጣም ብዙ አመት የተለያየ ሀገር ሄዳ ብዙ ሰፕሊመንት ወስዳ ኸርባሉን ወስዳ ፌል አድርጋ ከሆነ አመት በኋላ ልጅ አዶፕት አድርጋ ልታሳየኝ ስትመጣ ጀስት ኢሞሽናሊ ሺዝ ኤ ስትሮንግ ወመን ላይክ አይ ኖ ዳት ላይክ ውስጧ የቀረ እንትን የለም መጥፎ ስሜት የለም ቢካዝ ፕሌቶ ላይ ያለውን የተቀመጠላትን ኦፕሽን ሁሉ ተጠቅማለች እና እነዛም ሴቶች እንትን ናቸው ለኔ በጣም ስትሮንግ ጠንካራ ሴቶች ናቸው ብዬ ነው የማስበው። አሁን ከሚመለከቱን ተመልካቾች መሀል ምናልባት ተስፋ የቆረጡ ይኖራሉ እና እንደ ሀሳብ የምትነግሪያቸው ነገር አሁን ነው እንግዲህ ኮንቴክስት ማተር ተስፋ የሚባለው ነገር ፎልስ ፕሮሚስ ማድረግ አልችልም ግን ሁሌም እላለሁ የርሽበት መንገድ ነው ተስፋ የሚያስቆርጥሽ ሁሌ there is beginning and end መጀመሪያና መጨረሻ አለ ሜቢ መጨረሻ ላይ የደረስሽ መሰለሽ ትክክለኛው መንገድ ላይ ሄደሽ ላይሆን ይችላል እና ኩሪየስ ሆነሽ የተለያዩ የህክምና አማራጮችን አይተሻል ወይ የሚለውን ነገር ሁሌም ኤክስትሪም የሚሄዱ ለኔ እንደ ሐኪም መጠንቀቅ አለብን ብዬ ነው ፎልስ ከተማርኩት አንዱ ኤቲካል የሆነ ነገር ዶንት ኦቨር ፕሮሚስ ነው ለምንም ነገር because I'm not magician I'm human being ሆኜ የምሰራው ነገር ነው ግን ባለችበት ኮንቴክስት የሚያስቆርጥ የሚባለው ነገር ላይሆን ይችላል ስለዚህ ያለውን አቬኒው ሁሉ ብታያቸው ጥሩ ነው ብዬ የማስበው ሁሌ አንዳንዱ ሰው አይቪኤፍ ስላደረገ ብቻ የሚሳካም አይመስለዋል በቃ ዛሴ ደንዴል የሚመስለዋል የምታዩ ነገር በምታቂው መጠን ነው የሚሆነው የምታስቢው ነገር በምታቂው መጠን ነው በተነገርሽ ነው እና ሁሌም አውቶሪቲ ሁሌ ትክክል ነው ማለት አይደለም አንዳንዴ ጤናቸውን በራሳቸው እጅ አድርገው ያስተካከሉ ሴቶች ስላሉ አንዳንዱን ነገሮች ደግሞ ሜቢ ያልሰራሻቸው ስራዎች አሉ ወይ ሪሰርች ታረጊያለሽ ወይ መጽሐፍ የጻፉ አሉ ባይዘው በዚህ የተነሳ እንትኖች የሆነ መጽሐፍ ትዝ ይለኛል በሪሰርቸር ይሆናሉ ውጪ ምክንያቱም አንዳንዴ ሁሉን ዶክተር ከማንም በላይ you are one ስለራስሽ ከማንም በላይ የሚያቅሰው የለም እና ትልቁን ኃላፊነት መውሰድ ያለብሽ ራስሽ ነሽ አንባቢ ናቸው ውጪ ያሉት አብዛኞቹ እና መጽሐፍ ይጽፋሉ ይብንቻሉ እኔ ታይሮይድ ላይ ጻፈች እንትናል በራሷ ስትራግል በኢኳሊቲ ላይ ሪሰርች አድርጋ የጻፈች ሴት አቃለው እና አንዳንዴ የፔሸንት እንትን አቅምሽን እንትን አትፈዩ እኔ በራሴ ህይወት ያየሁት ነገር ስላለ ነው ብዙ የህክምና ነገር ሄጄ እንደማይችሉ ሳቅ በራሴ ህክምና ሳሎን ማለት ነው በራሴ ሶልቭ ያደረኩት ከ6 ወር በኋላ በራሴ ሶልቭ ያደረኩት ነገር አለ አንብቤ እና አንዳንዴ የኛ አቅም ማወቅ አለብን ምክንያቱም አንዳንዴ ያንዳንዷን ችግር የምታውቂው አንቺ ነሽ ያንን ችግር ሱፐርፊሻል አይተው በሚሰጡኝ ነገር ሶሉሽን ሳላገኝ ግን በራሴ ኦኬ በዚህ ምክንያት ነበረ ሪሰርቾችን በማንበብ በዛ ኤሪያ ላይ የሚሰሩ ዶክተሮችን ስራ በማየት ሶልቭ ያደረኳቸው ችግሮች አሉብኝና አንዳንዴ አንድ በጣም ሞዳት ዶክተር አቢቫሮ የምትባልና ቴክ ዩ ሄልዝ በራስሽ እጅ ላይ አድርጊ ኢምፓወር አድርጊ ራስሽን be educated informed decision እንትን ለማድረግ ማንበብ ይጠበቅብሻል የተነገረሽ ብቻ እንትን ላስት እንትን ላይሆን ይችላልና የሚያነብ ማህበረሰብ መፍትሄ አያጣም ቴንክ ዩ እናመሰግናለን በጣም ዶክተር ብዙ ነገር እንግዲህ ብዙ ጥያቄም ደግሞ ይኖራል ከዚህ ውይይት በኋላ ግን የተወሰነ ተስፋ የሰጠን ይመስለኛል ውይይታችን በተለይ ደግሞ ይሄ አይመስለንም ሌላው ነገር ጋር የተያያዘ የማይመስለን ነገር አለና ምግባችን እንዳልሽው ቅድም ሜካፕ አየሩ ሁሉ ነገር የተያያዘ ነውና እሱ ላይ ይበልጥ ደግሞ መረዳትን እንዲጨምሩ ተመልካቾቻችን
ጥሩ ነው ያስባለሁ። በጣም እናመሰግናለን ስለመጣሽ። እኔም አመሰግናለሁ እድሉን ስለሰጠሽኝ። ሰላም እንዴት ናችሁ? የግሬትነስ ሾው ከተለያዩ እንግዶቹ ጋር አብሯችሁ ላለፉት 11 ዓመት ቆይቷል። የተለያዩ ሀሳቦችን፣ እውቀቶችን፣ ልምዶችን፣ ትምህርቶችን የምንማርበት ዝግጅት ነው። ይሄ ዝግጅት ለብዙ ሰዎች ህይወት መለወጥ ምክንያት ሆኗል፣ በሀገርም ውስጥ ከሀገርም ውጭ። አሁንም ደግሞ የተለያዩ አዳዲስ ይጠቅማሉ ብለን የምናስባቸውን ዝግጅቶች ወደ እናንተ እናቀርባለን። በዚህ አብራችሁን ለመሆን ሰብስክራይብ እያደረጋችሁ ሀሳባችሁን እየሰጣችሁ ቤተሰቡ ነው።